በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን። ይህ የዝቋላ ገዳምን በመሰረቱት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ስም የተሰየመው ቤተክርስቲያን የሚገኘው በአዲስ አበባ ሀገረ ስብከት በፈረንሳይ ለጋሲዮን አካባቢ ሲሆን ደብሩን ያስተከሉት አፈ ንጉሥ ጥላሁን የተባሉ የታወቁ የፍትሐ ነገሥት ሊቅ ሲሆኑ የተገነባውም በልጅ ኢያሱ ዘመነ መንግስት ነበር። ታቦቱ መንዝ ውስጥ በመሃል ሜዳ እና ሞላሌ መካከል ሚካኤል ቤተክርስቲያን ውስጥ የነበረ ሲሆን ወደዚህ ያስመጡት አፈ ንጉሥ እንደነበሩ ይነገራል። የመጀመሪያዊቱ ህንጻ ቤተክርስቲያን አቶ ሀዬ ያድታ በተባሉ ባላባት ቦታ ላይ በ1907 ዓመተ ምህረት ጥር ወር ላይ መገንባት የተጀመረ ሲሆን ግንባታው የተጠናቀቀው ደግሞ በሐምሌ ወር 1907 ዓመተ ምህረት ነበር። ሐምሌ 5 1907 ዓመተ ምህረት አቡነ ማቴዎስ በተገኙበት ቅዳሴ ቤቱ ተከብሯል። ቅዱሳት ስዕላቱ ደግሞ የተሳሉት በ1970 ዓመተ ምህረት በአለቃ መንግስቱ ቸርነትና በአለቃ መዝሙር ዘዳዊት ነበር። ጣሊያን ከአድዋ ድል በኋላ ዳግመኛ ኢትዮጵያን ለመውረር በመጣ ጊዜ የቤተክርስቲያኒቱን ንዋያተ ቅድሳትና የተለያዩ ቅርሶች ዘርፎ ሄዷል። በኋላም አቡነ አብርሃም ባሰባሰቡት ገንዘብ የቤተክርስቲያኒቷ የሳር ክዳን በቆርቆሮ ተቀይሮ እንዲታደስ ተደርጓል። ከዚህ በኋላ ደግሞ በምዕመናን ድጋፍ አዲሲቱ ህንጻ ቤተክርስቲያን እስካሁን ድረስ ያለችው እንድትገነባ ተደርጓል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎታቸውና በረከታቸው ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።